ይህ የምንመለከተው በ1970ዎቹ ማህበር ጋራዥ የሚባል የነበረው እነ ኦሜድላ፣ ፎቶ አዲስ፣ ፍስሐ ሆቴል እንደነ ብርሃኔ ሆቴል፣ በኋላ ጭላሎ ሆቴል የተባለው፣ በኋላ ፍስሐ ሆቴል፣ መኮንን ሆቴል የተባለው፣ ሲቀጥል ቤዛ ኮሌጅ የሆነው የድሮ ማህበራዊ ጋራዥ፣ ፎቶ አዲስ፣ ኦሜድላ፣ አርሲ ቡና ቤት እዚያ አካባቢ ነበሩ ማለት ነው። እዚህ ጭቃ በእንዳየው ቤት በሚገርም ሁኔታ የነ አቶ እያሱ የጋሽ እያሱ ቤት ወራቄ ሱቅ፣ ሰፈር ኮካኮላ የነበረበት ኮካኮላ አንተ ነው ተሾመ አንተነህ መንደፍሮ ተሾመ ጣውላ መሰጠቂያ ፈርኒቸር ቤቱ። አዎ አስበዋል። ይሄ ቦታ እና ቢገርም ታሪክ ነው። ያ ፊሊፕስ የነበረበት ይሄም ፊሊፕስ እስቲ እንደው ፊሊፕስ የነበረው ቀንዱ አሪያ እዚህ ጋር ነበር። ቀንዱ አሪያ ማለት ነው። ይሄ ቦታ ቀንዱ አሪያና ፊሊፕስ ፕሮፌሽናል ጋራጅ። አቤት አቤት። ከዚህ ጋር ስንወርድ ወደ በኋላ ከፍተኛ ሁለት የነበረው በኋላ ቀይ መስቀል የተባለው አሁን ላይ ከፍተኛ ሁለት ወደ ታች የሚያወርደው ወደ 06 የምንሄድበት የነበረው አጼ ላሊበላ ትምህርት ቤት በኋላ ኃይሌ ገብረስላሴ የሰራበት ሆቴል ጀርባ ቡርቃ ጉዲና ቀበሌ የተባለው አካባቢ ይገርም ሰፈር ነው። የሻሸመኔ ላይ ምናው ማስታወሻ የድሮን ትዝታ ካመጣን እስቲ ጠገብ ብለን እነ ሱዚ እነ ሰንገሬ አቤት አቤት ሰፈር ይሄ ሰፈር በጣም ይታወቃል። በ67ዎቹ ናይት ክለብ የነበረው ኦሜድላ ነው አይደል እንዴ? ኦሜድላ ሰንገሬ ቤት። አዎ እዚህ አካባቢ እነ ሉንጎ እዚህ ጋር ብርሃን ሆቴል ራሱ ጭላሎ ማለት ብርሃን ሆቴል ነበር ጭላሎ። ልክ ነህ። አዎ ፍስሐ ሆቴል ነበር አይደል? መኮንን ሆቴል እና ደግሞ ልክ ነህ። እንትናስ እዛ ጋር ደግሞ ጃነሜ አሰፋ ቡና ቤት አካባቢ ስንመጣ አሰፋ እኮ ቡና ቤት አትገባም። ሸራጫ ክልክል ነው አይደል? አዎ ተመለስ ተብሏል። የኛ ጓደኛ ተመለስ ተከልክሏል። እሱ ጋር ደግሞ አንድነት ያበበች አባይነሽ አመሸ። ከዛስ ሪጆ እንዴ በደንብ እንጂ ሚስቶ ነው ጋሽ ዮሴፍ ሽታው ራሱ ይመች ካቻው